ልጅቷ ሁሌ ሌሊት 9 ሰዓት እየተነሳች ውሃ ትጠጣለች። ይሄ ልማዷም ዛሬ ህይወቷን አተረፈላት። በዚህ ምሽትም ቤላ ውሃ ጠጥታ ወደ ክፍሏ ልትመለስ ስትል የሆነ ግራ የሚያጋባ ድምጽ ከኋላዋ ሰማች እና ምን እንደሆነ ለማረጋገጥ ወደ ታች ስትመለስ ቤት ውስጥ ትልቅ ነብር እየተንጎራደደ አየች። ቤላ በጣም ደንግጣ ደርቃ ቀረች። ትንሽ ድምጽ ካሰማች ነብሩ ሊያያት ስለሚችል ድምጿን ሳታሰማ በዝግታ ወደ ክፍሏ ተመለሰች። ከዛም ቀስ ብላ በሩን ዘጋች። ግን በዚህ ምንም ልትረጋጋ አልቻለችም ነበር። ከዛም ቶሎ ብላ መብራቱን አጠፋች። ከዛም ቤላ ለፖሊስ ልደውል ስትል ስልኳ ሳሎን እንደሆነ ትዝ አላት። ምን እንደምታደርግ ግራ ገብቷት ወደ በሩ መጠጋት ጀመረች። በሩን ከፈተች። ከዛም ቀስ ብላ ምንም ድምጽ ሳታሰማ አንገቷን ወጣ አርጋ ቦታውን ማየት ጀመረች። ነብሩ እንደሌለ እርግጠኛ ስትሆን ሮጥ ብላ የቤት ስልኩን አንስታ ለእርዳታ መደወል ጀመረች። ግን ኔትወርክ አልነበረም። ከዛም ስልኩን ስታስቀምጥ የነብሩን ድምጽ ሰማች። ከዛም ቀስ ብላ ማየት ስትጀምር ነብሩ ወደሷ ክፍል እየመጣ ነበር። ምንም ማድረግ ስላልቻለች የወንድሟ ክፍል ሮጣ ገባች። ወንድሟን ልትቀሰቅሰው ነበር፣ ግን አልጋ ላይ የለም። ቤላም እያንዳንዱ ቦታ ፈለገችው፣ ግን ልታገኘው አልቻለችም። ኦቲዝም ያለበት ወንድሟ እታች ይሆናል ያለው ብላ በጣም ደነገጠች። ወደ ታችም ወርዳ ወንድሟን ከመፈለግ ውጪ ምንም ምርጫ አልነበራትም። እታች በጣም ጸጥ ያለ ነው። አካባቢውን ብታየውም ወንድሟን ግን ልታገኘው አልቻለችም። ቤላ ግድግዳ ላይ ተለጥፋ ጭንቅላቷን ወጣ አርጋ ወደ ቀጣዩ ክፍል ማየት ጀመረች። ምንም እንደሌለ ስታይ ቶሎ ብላ የላውንደሪ ክፍል ገባች። ከዛም ስልኳን እዛ አገኘችውና ለእርዳታ መደወል ጀመረች። ግን የሚያሳዝነው የሷም ስልክ ኔትወርክ አይሰራም ነበር። ዝም ብላ ለመደወል ብትሞክርም ምንም ሊሰራላት አልቻለም። ተስፋ ቆርጣም እያለ ከላይ ፈጠን ያለ የጫማ ኮቴ ሰማች። ቤላም ወንድሟ እንደሆነ እርግጠኛ ስለነበረች ቀስ ብላ ከዛ ክፍል ወጣች። ከዛም ቀስ ብላ በሹክሹክታ ወንድሟን ጠራችው። ያ ድምጽ ግን ወንድሟን ሳይሆን ነብሩን ነበር የተሰማው። ቤላም በጣም ደንግጣ መሮጥ ጀመረች። ከዛም አንደኛውን በር ስትከፍት የተደፈነ በር ነበር። መግባት አልቻለችም። በጣም ደነገጠችና ወደ ሌላ በር መሮጥ ጀመረች። ግን የከፈተችው ሁለተኛ በርም ድፍን ነበር። ቤላም በጣም ደንግጣ በሩ የተደፈነበትን ቦርድ ለመስበር ሞከረች። ብትመታው ግን ቦርዱ ሊሰበር አልቻለም። ነብሩም ይህንን ድምጽ ሰምቶ እየሮጠ መምጣት ጀመረ። ቤላም የነብሩን ድምጽ ሰማች። ቤላም ሮጣ ኪችን ገብታ ቢላ አነሳች። ከዛም በመስኮት በኩል ለማምለጥ መደርደሪያ ላይ ወጣች። መስኮቱ ግን ተደፍኖ ነበር። ቤላም ካውያ አንስታ መስኮቱን መደብደብ ጀመረች። መስኮቱንም ልትሰብረው ስትል ነብሩ የኪችኑን በር ለመስበር ያነቃንቀው ጀመር። ቤላም በዚህ አስጨናቂ ሰዓት ከመደርደሪያው ላይ ወረደችና በአየር ማስወጫው በኩል ወደ ላይ ለማምለጥ መሞከር ጀመረች። ግን ውስጡ በጣም ለስላሳ ስለሆነ እየንሸራተተ ያወርዳት ጀመረ።